እኔ የማይሰማው መቼ ሰማው? ሰውዬ አርባው ነው በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማው እኔም አጥንቱ ይረፍ። እኔም እዚህ ጋር ደረስ። ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ የኔ አባት። አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጩ እያራገፍን ነው የምንሄድ ነው። ይሄ ለእኔ አድርገው በቃ ሄደ። አሁን ደግሞ ለብሶ ይብቃና በል ጸበል ጻድቅን ቀመስ። አይ ቆይ ትንሽ እርሜን ላውጣ። አይ እንግዲህ ምነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት። አይ ጸበል ጻድቁ እንዴት ነው? አሪፍ ሆነ ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶውን በቁሞ ኬተሪንግ አውቃችኋለሁ። ሌቦች። አሁን ባለፈው የወይዘሮ ይበራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶውን በቁሞ ኬተሪንግ? ብፌውን ክብ ሰርተው ራሳቸው ሲበሉ ነው እኮ የዋሉ። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘውኝ አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙ ላገባ ነው። የሰርግ መግቢያ ካርድ ነች። እንዳትቀር አንድ ሰው እንዳይቀር። ወንድሙን ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። ኧረ እኔ ክብር ለሱ ሲሆን እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ